ያለብን የምናገር የሆነ ዲን ነው። እስላም የሰላም ምንጭ ነው። እስላም የልማት ምንጭ ነው። እስላም የሽብር ዲን አይደለም። እስልምና ሽብርተኝነትን አስፋፍቶ ማዕቀብም እስልምናና ሽብርን የሚያገናኝ ምንም ነገር የለም። አላሁ አክበር። ግን እስላምን ፊት ለፊት መጥቶ ተዋግቶ እስልምናን ለማጥፋት 24 ሰዓት 360 ቀን ሙሉ በቢሊየን የሚቆጠር ገንዘብ አውጥተው እስልምናን ለማጥፋት ያልፈነቀለው ድንጋይ የለም። ያሳይሳካላቸው ሲቀር የእስልምና ስም ማጥፋት፣ እስልምና ላይ ፕሮፓጋንዳ በመንዛት እስልምናና ሽብርን አገናኙ ማገናኘት ፈለጉ እንጂ እስላም ከስሙ የሰላም ዲን ነው። እስላም ሙስሊሞች የመጀመሪያ የዓለም ጦርነት ላይ አልነበሩም። ሙስሊሞች የሁለተኛው የዓለም ጦርነት ላይ አልነበሩም። ጦርነቶቹ የነበሩት በካቶሊኮች በሌሎቹ ሃይማኖት ሰዎችና በአውሮፓውያን መካከል የነበረ ጦር ነው። ብዙ ሚሊዮን ህዝብ አልቆ ብዙ ቢሊዮን ዶላሮች ወድሞ ሀገር ያወደሙት እርስ በርስ ያደረጉት ጦርነት ነው። በሁለተኛ ዓለም ጦርነት በ10 ሚሊዮኖች የሚቆጠሩት አልቆ በ10 ሚሊዮኖቹ ቆስለው ሀገርም ሲወድም ሙስሊሞች አይደሉም ያደረጉት። ናጋሳኪና ሂሮሺማ ላይ ኒውክሌር ቦምብ ጃፓን ላይ የወረወሩት ሙስሊሞች አይደሉም። ሙስሊሞች የአንድም ሰው ሀገር ወሮ ባቁ የሌላውን መብትም ነክቶ አቁ። አላሁ አክበር፣ አላሁ አክበር። እምቢ ለዲናችን ስሉ እምቢ ለሀገራችን ባሉበት ስም ወጣላቸው እንጂ አንድም ቀን ሙስሊሞች ድንበር አልፎ ሰውን ነክቶ አቁ። ለምን? ዲኑ ስለሚከለክል። አላሁ አክበር። ለዚህ እስላም የሰላም ዲን ነው። ሰላም የሚመነጨው ከዲናችን ነው። የሀገራችን አንድነትና ሰላም ማስጠበቅ በእኛ ላይ ዋጅብና ግዴታ ነው። አላሁ አክበር። ሶስተኛ ሀገር ኢትዮጵያ የሁላችንም የጋራ ሀገራችን ነው። የሁላችንም ሀገር ነው። የድሮ ትርክት አልፏል፣ ተቀብሯል። አሞራ ዙራ ወደ ዋርካ የኢስላም ሀገሩ መካ የተባለው ቀርቷል። ከአፄዎቹ ጋር ላይመለስ ኢትዮጵያ የሁሉም ብሔር ብሔረሰብ የሁሉም ሃይማኖቶች ሀገር ነው ኢትዮጵያ። እኛ በዚህ ሀገር ላይ ከግማሽ በላይ የሀገሪቷ ዜጋ እኛ ሙስሊም ኢትዮጵያዊዎች ነን። አላሁ አክበር፣ አላሁ አክበር። ከየትም ቦታ የመጣን መጤዎች ሳንሆን ከአያት ከቅድመ አያት እዚሁ ተፈጥረን እዚሁ ተወልደን እዚሁ አድገን እዚሁ ነው የምንሞተው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ልክ ነው። ለብዙ መቶ ዓመታት በኢትዮጵያ ሙስሊሞች ላይ ተሰርቷል። ለብዙ መቶ ዓመታት የኢትዮጵያ ሙስሊሞች ኢትዮጵያዊነት እንዳይሰማቸው የሀገር ስሜት እንዳይሰማቸው ሁለተኛ ዜጋ ሆኖ እንዲኖሩ ብዙ ተደርጓል። በ1880ዎቹ ውስጥ በድሬ ቦሩ ላይ የኢትዮጵያ ንጉሠ ነገሥታት የሚባሉት ዮሐንስና ምኒልክ በዛ ቦታ ላይ ተገኝተው ተሰብስበው በዛ ቦታ ላይ አዋጅ አወጡ። ምንድነው አዋጅ ያወጡት? በዚህ ሀገር ላይ ከአሁን በኋላ ሙስሊም መኖር አይችልም፣ ወይ እስልምናን መልቀቅ ወይ ሀገርን መልቀቅ ብለው አዋጅ በዚህ ሀገር ላይ እኛ እንዳንኖር የታወጀብን ሀገር ነው። ነገር ግን እኛ በአላህ ሱብሓነሁ ወተዓላ ድን በአላህ አላሁ አክበር፣ አላሁ አክበር። እንደዛም ታውጆብን እኛ አንድም ቀን ሀገራችን ክደን ባንዳ ሁነን ሀገራችን አሳልፈን ሰጥተን አናውቅም። ብዙ ነገሮች ቢሰሩብንም እኛም ዛሬ ቀና ብለን አንገታችን ቀና ብለን ብዙ ሚሊዮኖች ሁነን ከ50% በላይ ሁነን በኢትዮጵያ ምድር ላይ እንገኛለን። በአላህ ነስር፣ በአላህ ፈድልና አላሁ አክበር። ለዚህ ሀገር ሀገራችን ነው፣ ሀገራችን ነው።
ልማት፣ የሀገራችን እድገት፣ የሀገራችን አንድነት ከማንም በላይ ሊያሳስብ አክበር ሳውዲ አንዳንዱ ሳውዲ ሊል ይችላል፣ አንዳንዱ ሶሪያ ግብጽ ሊሆን ይችላል። አይደለም ወላሂ ብዙ ሀገር ከሀገር ውጭ ሌላ ሀገር የለህም። ከዚያ የሚቀበል የለም። ቀና ራስን ሳትሸማቀቅ ሀገር የራሴ ነው። አላህም የፈጠረን በዚህ ምድር ላይ ነው። ሀገራችን ጉዳይ ያሳስበናል ብለን ከሌሎቹ ወገኖች ጋር በመሆን ስለ ሀገራችን ጉዳይ ሊያሳስበን ልንሰራ ይገባል። ዝግጁ ነን? አላሁ አክበር አላሁ አክበር ተክቢረን አላሁ አክበር። ዳር ሁነን መቆም የለብንም። ዳር ቁመን ማየት የለብንም። የበይ ተመልካች መሆን የለብንም። ሀገሩ የእኛ ነው ካልን በሁሉም የሀገሪቷ ጉዳይ ላይ ተሳታፊዎች መሆን ይኖርብናል። አላሁ አክበር። በፖለቲካውም፣ በልማቱም፣ በትምህርቱም፣ በሁሉም በማህበራዊ ሁኔታው በሁሉም ዘርፍ ሙስሊሙ ተሳታፊ መሆን አለበት። ይህን ካልሆን ግማሽ አካል ተትተው በሌላው ሀገር ሊያድግም ሊለማም ስለማይችል በሀገር ፍቅር በሀገራዊነት ስሜት ተነሳስተን እኛ ለሀገራችንም መስራት ይኖርብን አይላቸዋለሁ። በስተመጨረሻ ላይ እዚህ የተገኘን ወንድሞች ለእናንተ ማሳልፈው መልእክት ብሎን ምንድን ነው? እንደ ኢትዮጵያ ሙስሊም ወጣቶች ካውንስል አመራር የኢትዮጵያ ሙስሊም ወጣቶች ባላችሁበት ቦታ ሁሉ መደራጀት፣ ባላችሁበት ቦታ ሁሉ አቅማችሁን ማጎልበት፣ ባላችሁበት ቦታ ሁሉ አንድነታችሁን ማጠናከር ይጠበቅባቸዋል። አላሁ አክበር። ያ ማዕሸረ ሸባብ እስማዑ፣ እናንተ ወጣቶች ሆይ ስሙ። አንቱም ሱፈራኡ ልእስላም ወሐመለቱ ራየቲሂ ወቃደቱ ጁዩሺሂ። ወጣቶች አንቱም ሱፈራኡ ልእስላም፣ የኢስላም አምባሳደሮች እናንተ ወጣቶች ናችሁ። ወሐመለቱ ራየቲሂ፣ የኢስላም ባንዲራ ተሸካሚዎች እናንተው ናችሁ። ወሐመለቱ ሊዋኢሂ ወቃደቱ ጁዩሺሂ፣ የኢስላም ጦር መሪዎች እናንተ ወጣቶች ናችሁ። አንቱም ቢኩም፣ በእናንተው ነው ዲን አልእስላም የቆመው። እናንተም የቆማችሁት በዲን አልእስላም ነው። ወጣቶች ለዚህ ዲን እልህ አስጨራሽ ትግል አድርጓል። ተዋርቋል፣ ሙቷል፣ አጥንታቸውን ከስክሷል፣ ደማቸውን አፍሷል፣ ሀገራቸውን ለቋል። ሁሙ ለዚነ ነሰሩ ልእስላም፣ እስላምን የነሰሩት ዲን ጋር የቆሙት ወጣቶች ናቸው። አላሁ አክበር አላሁ አክበር። መካ ውስጡ ነው ነቢያችን አለይሂ ሰላቱ ወሰላም ወደ መዲና ሂጅራ ሳይወጡ በፊት የመጀመሪያ አምባሳደር ሁነው ወደ መዲና የላኢላሃ ኢለላህን አስተምሮትን ይዞ የመጣው ያ ወጣቱ በለጋ ዕድሜው እልህ አስጨራሽ ትግል ያደረገው የኡሁዱ ጀግና ሙስዓብ ብን ዑመይር ወደ መዲና ስደት ሳይደረግ በፊት እሱ ነው አምባሳደር ሆኖ የተመረጠው። አምባሳደሮች ወጣቶች ናቸው። እንደዚሁም ዕልምን ለማስተማር ዳዕዋን ለማስፋፋት ወደ የመን የተላኩት ወጣቶች ናቸው። እነ ሙዓዝ ብን ጀበል የጦር መሪዎች እነ ኡሳመት ብን ዘይድ እነሱ ናቸው። ዑለማዎች እንደነ ኢብኑ መስዑድ እንደነ ኢብኑ አባስ ወጣቶች ናቸው። ወጣቶች ትልቅ ኃላፊነት አለባቸው። ወጣቶች በኢስላም ውስጥ የማይተካ ሚና አላችሁ። የእናንተ ድርሻ የአንበሳው ድርሻ የእናንተ ነው። ከነቢያችን ጎን የተሰለፉት ወጣቶች ናቸው። ከቀኝ ከግራ ከፊት ከኋላ ሁነው ከነቢያችን ጋር የቆሙት እልህ አስጨራሽ ትግል ያደረጉት ወጣቶች ናቸው። የበድር ዕለት የመጀመሪያው የትግል ቀን የውመል ፉርቃን የውመል ተቀል ጀምዓን የፉርቃን ቀን የበቀውጢው ሰዓት ከሙሐመድ ፊት የተዋደቁት ወጣቶች ናቸው። ሕይወታቸውን የገበሩ ወጣቶች ናቸው። አለዚነ አመኑ ቢሂ ወነሰሩ፣ እነዛ ነቢያችን ያመኑ በነቢያችን አምነው ነው ነቢ ሙሐመድን የነሰሩት ወጣቶች ናቸው። ለዚህ ወጣቶች ዛሬ
አንድነታችሁን አጠናክራችሁ ለዲናችሁ ለሀገራችሁ ለመስራት ወገባችሁን ጠበቅ ማድረግ ይኖርባችኋል። ዝግጁ ነን? ኢንሻአላህ ዝግጁ ነን? አላሁ አክበር አላሁ አክበር አላሁ አክበር። ለዚህም እናንተ ወጣቶች ሆይ አደራ ይላችኋለሁ። ወጣት ወሳኝ ወቅት ነው። ስሩ ነህضة الأمم የአንድን ማህበረሰብ እድገት ምስጢር ወጣቱ ነው። ወጣቱ ጠንካራ ከሆነ ማህበረሰቡ ጠንካራ ነው። ወጣት ማለት የማህበረሰብ ልብ ማለት ነው። ሰው ያለ ልቡ መኖር አይችልም። ያለ ወጣት መኖር እንደዛውም አይቻልም። ወጣት ማለት የአንድ ማህበረሰብ የጀርባ አጥንት ነው። የጀርባ አጥንት ስፓይናል ኮርድ። ያለ ጀርባ አጥንት ሰው ቀጥ ብሎ መሄድ እንደማይችለው ሁሉ ያለ ወጣት ማህበረሰብ ቀጥ ብሎ ሊሄድ አይችልም። ወጣት የአንድን ማህበረሰብ የሚያስብበት አቅሉ ጭንቅላቱ ነው። ያለ አቅል መኖር አይቻልም። ያለ አቅል ማሰብ አይቻልም። ለዚህም ወጣት የአንድ ማህበረሰብ አቅሉም ቀልቡም የጀርባ አጥንቱም ነው። ለዚህም ወጣቶች ፊት ለፊት የምታዩት ፕሮግራም እያሰናዳችሁ ያላችሁት፣ ፕሮግራሙን እያስተባበራችሁ ያላችሁት ከኢማሞች ከዑለሞች ጋር ሁናችሁ ዲኑ ጋር እየቆማችሁ ያላችሁ ወጣቶች አላህ ያግዛችሁ፣ አላህ እርዳችሁ። አሚን። አላህ በቁርአን ውስጥ ወጣቶችን ጠቅሰዋል። እነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። ወጣቶች ናቸው በአላህ ያመኑ፣ አላህ መማሪያ የጨመረላቸው። አላህ ከነሱ ውስጥ አላህ ያድርገን። ስለዚህ ወጣቶች መጠንቀቅ ይኖርብናል። ሴት እህቶቻችንም እንደዚሁ ነው። ሴቶች ከወጣቶች የበለጠ እንጂ ከወጣት ወንዶች የበለጠ እንጂ ያነሰ ሚና የላቸው። ሴቶች የመጀመሪያ በነቢያችን አለይሂ ሰላቱ ወሰላም ያመነችው ማናት? ማናት? እስቲ መልሱልኝ። ማን ነው መጀመሪያ እስልምና የተቀበለው ከዚህ ኡመት? ማን ነው? ማን ነው? አላሁ አክበር አላሁ አክበር። በእናታችን ኸዲጃ ነው የጀመረው። ህይወቷን ገንዘቧን የሰዋችው ኸዲጃ ናት። የመጀመሪያ ሙስሊም ከዚህ ህዝብ ከነቢ ሙሐመድ ኡመት የመጀመሪያ ሙስሊም እናታችን ኸዲጃ ናት። የመጀመሪያ ሸሂድ የሆነችው ህይወቷን የሰዋችው ሱመያ ኡሙ አማር። ሱመያ የአማር እናት ናት። አይሻ ኡሙል ሙእሚኒን፣ አይሻ የሙእሚኖች እናት ሐዲስን በመዘገብ በማሳለፍ ዕልምን በማሳለፍ ከሰሃቦቹ የመጀመሪያ ግንባር ቀደም ላይ የነበረችው ሴት እንስት የሙእሚኖች እናት አይሻ እናታችን ናት ረዲየላሁ ዐንሁም አጅመዒን። ሴቶች በኢስላም ያላቸው ቦታ ከፍ ያለ ቦታ አላቸው። ሴቶች እናት ሲሆኑ ከአባት ከወላጅ አባት በሶስት እጥፍ ቦታ ይሰጣቸዋል። ነቢያችን ጋር መጣዱ አለይሂ ሰላቱ ወሰላም ማንን የበለጠ ወዳጅ ማንን የበለጠ ቅርብ ላድርግ ብሎ በሚጠይቃቸው ጊዜ እናትህን አሉት። ማንን ቤስት ፍሬንድ ላድርግ? ማን ለማን ቅድሚያ ልስጥ? ለማን ነው ቅድሚያ መስጠት ያለብን ብሎ በጠየቃቸው ጊዜ ኡሙካ እናትህን አሉት ነቢያችን አለይሂ ሰላቱ ወሰላም። ሱመመን ከዛዝ በኋላ ማንን ቅርብ ላድርግ ብሎ በጠየቃቸው ጊዜ እናትህን አሉት ሁለተኛ ላይ። ሶስተኛ ላይ ሱመመን አሁንሳ ማንን ላድርግ ብሎ ሶስተኛ ሲጠይቃቸው እናትህን አሉት ሶስተኛ ላይ። አሁን ነቢያችን አለይሂ ሰላቱ ወሰላም አራተኛ ላይ በተጠየቁ ጊዜ አራተኛ ላይ ሱመመን ካሁን በኋላሳ ማንን ስል አባትህን አሉት ነቢያችን አለይሂ ሰላቱ ወሰላም። ሴት እናት ስትሆን ከአባት ቅድሚያ ይሰጣታል። ለምን? ቁርአን ሐመለቱ እሙሁ ወህነን ዐላ ወህኒን ወሐምሉሁ ወፊሳሉሁ ሰላሱነ ሸህራ። አላህ በቁርአን ውስጥ ነው የሴትን የእናትነትን ደረጃና ምንነትን የገለጸው። እናትየው በሆድ ውስጥ ተሸከመችው ልጇን፣ ጽንሷን በሆድ ውስጥ ተሸከመች። ከዛ ወለደችው። እናት በሆድ ውስጥ ስትሸከም ወልዳ ስታጠባ 30 ወር ፈጀባት አለ አላህ ሱብሓነሁ ወተዓላ። ያ ማለት አንድ ሴት በ6 ወር መውለድ ትችላለች። ይሄ ሳይንሳዊ ግኝት ነው፣ አላህ በቁርአን ያስቀመጠው ነው። አንድ ሴት ትንሹ የመውለድ ጊዜ 6
ሆድ ውስጥ 6 ወር ከሆነ የጥቢ ጊዜ ስንት ነው? 2 ዓመት ነው። 24 ወር ነው። 2 ዓመት ቤስቱ የመጥባት ጊዜ 2 ዓመት ነው። 24 ወር ነው። ስለዚህ ማጥባት ሆድ ውስጥ መቸከም 30 ወር ፈጀባት ብለው የእናትን ክብር ገልጿል። ሴት ልጅ በምትሆንበት ሰዓት 2 ሴት ልጁን በትክክል ተንከባክቦ ያሳደገ ሰው አነ ወሁወ ከሃተይኒ ፊል ጀና እኔና እሱ ጀነት ውስጥ እንደዚህ ነን፣ ጎረቤትና ሴቶች ያላችሁ ቦታ ትልቅ ስለሆነ ሴቶችም ለዲናችሁ፣ ለእስልምናችሁ፣ ለአኺራችሁ መልፋት መስራት ይኖርባችኋል ይላለው። በአጠቃላይ እንደ ማህበረሰብ ሁላችንም አንድ ላይ እጅ ለእጅ ተያይዘን በኢስላም ጥላ ስር ሆነን በኢስላም ተጋምደን አንድነታችን አጠናክረን ከመጅሊሳችን ጋር ቁመን መጅሊሳችን ከግቡ እስኪደርስ ድረስ መዋቅሩን እስከ መጨረሻ ድረስ ከጎኑ ልንሆን ይገባል። ዝግጁ ነን ኢንሻአላህ? አላሁ አክበር። ዝግጁ ነን ኢንሻአላህ? አላሁ አክበር። መጅሊስ ብቸኛ የእስልምና የሙስሊሞች ተቋም ነው። ብቸኛ አሁን አለን የሚባል ተቋማችን ነው። ገና በ3 ዓመቱ ነው በፓርላማ ምን የሆነው የጸደቀው በጠቅላይ ሚኒስትራችን አብይ አህመድ አሊ በሳቸው አማካይነት ረጅም ዓመታት ስንሰቃይበት ስንቸገርበት የነበረው ተቋማችን ለአንድ ጊዜ በአዋጅ እንዲወጣ እሳቸው ናቸው። እሳቸውንም እናመሰግናለን። ሰውን ያላመ አላህ ስለማያመሰግን ማለት ነው። አላሁ አክበር። በእልህ በትግል የተቋቋመው መጅሊሳችን ተቋማችንን እስከ መጨረሻ ድረስ በ2 እግሩ እስኪቆም ድረስ ከጎኑ መሆን ይኖርብናል። ተቋም በአንድ ማህበረሰብ ውስጥ ወሳኝ ነው። ያለ ተቋም የትም መድረስ አንችልም። ተቋም 3 ዓመት ነው ገና የጀመረው። የሰው ኃይል ይፈልጋል፣ የገንዘብ ኃይል ይፈልጋል፣ የተማሪ ሰለጠነ የሰው ኃይል እንደዚሁም ደግሞ ፋይናንሻል ሪሶርስ ያስፈልጋል። አንድ ተቋም ሂውማን ሪሶርስ ያስፈልጓል፣ ፋይናንሻል ሪሶርስ ያስፈልጓል፣ ሌላ መዋቅርና ስትራክቸር ያስፈልጓል። የሰው ኃይል ገና በሰው ኃይል አልተጠናከረም፣ በገንዘብ ኃይል አልተጠናከረም፣ መዋቅሩ አልተጠናከረም። ስለዚህ ይህን ማጠናከር ያለብን እኛው ስለሆን ከመጅሊሳችን ጎን ሆነን ዛሬ ደካማ ቢሆን ነገ ጠንካራ ይሆናል ኢንሻአላሁ ተዓላ። ከጎኑ ሆነን ለማጠናከር ዝግጁ ነን። አላሁ አክበር። ዝግጁ ነን። አላሁ አክበር። ዝግጁ ነን የምንል ሰዎች አላሁ አክበር። አላሁ አክበር። አላሁ አክበር። አላሁ አክበር። አላሁ አክበር። ጨርሻለሁ። በዚሁ አበቃለሁ። ግን ሁሌም ውስጣችሁ ሊቀመጥ የሚገባ የመጨረሻው መልእክት ተናግሬ 1 ደቂቃ በዛ ቆማለሁ። ጆሮአችሁን ሐዋሳችሁን ሰጥታችሁኛል። ጆሮአችሁን ሁረቄ ሰና ከኒተኒ ና ከኒተኒ አውመተኬ ኢላ ነረጌፈዳ በሬቻት ብይኩን ብየ ኬኛ ሁንዳት ብየ ከነ ቦዴ mataa kan keenya gaditti qabannee jiraannu osoo hin taane mataa keenya ol qabannee biyya itti ijaaru. Allahu akbar. Kanaaf immoo hundi keenya dhimma biyya kanaa nu galcha jennee diinagdee isaa keessatti, siyaasa isaa keessatti, jireenya waliinii keessatti aktiivlii paartisipeetii gochuu qabna, hirmaachuu qabna. waan biyya kanaa nu laalu jennee daarii taa'uu hin qabnu. Kanaaf warri barataa jirtan baratanii iddoo gurguddaa qabachuu qabdu. Warri nagadaa jirtan daldaltanii nagaddanii biyya kana keessatti investora gurguddaa ta'uu qabdu. Ulamoonni keenya, imaamonni keenya jabaattanii ummata ijaartanii biyya kanatti sagaleen keessan dhagahamuu qabnu. yeroo nuti boonyu dhaabbachuu qaba. Nuti waggaa hedduu boonye kana booda boo'ichi nurraa dhaabbachuu qaba. Kan dhaabbachuu danda'u immoo yoo fi keenya dalagnee ta'uun beekuun barbaachisaa. Mirga walqixa qabna. Nuti biyya kanatti isiniif kaaseera. Parsantii 50 ol Itoophiyaa keessa kan jiraatu nuyi ummata muslimaati.
biyya kana keessatti mirga guutuu qabna. Dirqamnis akkuma kaanuu irra jira. Kanaafu mataa keenya wal qabannee jiraachuudhaaf tokko ta'uu qabna. Kanaaf qophiidha. Allahu Akbar. Qophiidha. Allahu Akbar. ለዚህም ደግሜ የመጨረሻ መልእክት የሚሆነው በዚህ በሀገራችን ኢትዮጵያ ላይ ደግሜ ደጋግማችሁ እንድትቀመጥ እንድሰው ነገር ብኖር ምንድን ነው ከአሁን በኋላ በት ጊዜ መቆም መችለኛ አልቃሾች ሁሌ ዳር ቆመን የምናይ የበይ ተመራ የሀገራችን ጉዳይ እንደሚያገባን ለሀገራችን መስራት መልፋትና መብታችንን ለራሳችን ማስከበር ይኖርብናል። የተማረው ክፍል ተምሮ ትላልቅ ቦታ ዩኒቨርሲቲ ገብቶ የፖለቲካ አመራር ላይ ሆነው መምህር ሆነው ሐኪም ሆነው መሐንዲስ ሆነው መብቱን በስራ ማስጠበቅ ይኖርበታል። ወማ ነይሉ ልመጣሊብ ቢተመኒ ወላኪን ቱኸዙ ዱንያ ጊላባ አህመድ ሸውቂ ምን ያልመሰላችሁ وما نيل المطالب بالتمني من فلقوا النقر فمنيوت ما قيت عن نجلم ولكن تأخذ الدنيا غلابا مبتي مكبروا بتقلوا مبتاج اللي الناس كبروا من نشروا بسرانوا سلازي يتماروا تمروا نقاني مو بتشاساون يتماروا تمروا بركاتوا مقوم بتشاساون بتماروا هاجرون هدمون ما قال كيربدا زكيتونا الله الله أكبر. የነገደው ነግደው ኢንቨስተር በዚህ ሀገር ላይ አንቱ የተባለ ኢንቨስተር መሆን ይኖርበታል። ዑለሞች፣ ኢማሞች፣ ዱዓቶች ህዝቡን አደራጅተው ለሰላም ለልማት አንስተው ድምፃቸውን ማሰማት ይኖርባቸዋል። እኛው በራሳችን በአንድነታችንና በአላህ ሱብሓነሁ ወተዓላ ይገዛም ከዛ በላይ መብታችንን የማን የምናስከብር እኛው ነን። ከሌላ መጠበቅ የለብንም ለማለት ፈልጌ ነው። በሰማነ የምንጠቀም ሰዎች አላህ ያድርገን። አሚን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማሻአላህ ማሻአላህ ማሻአላህ። አለይኩም ሰላም ወረሕመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አላህ ይቀበላችሁ። አሚን። አላህ ይቀበል። አሚን። እኛም አላህ ይቀበልን። አሚን። የሰማናቸው ተጠቃሚ አላህ አድርገን። አሚን ያ ረቢ አላህ። አሚን። ኡስታዝ ሀይደር አላህ ጀዛ ይክፈላቸው። የተለያየ መልእክቶቹን አስተላልፎልን ከነዛ አንዱ